ሰላም ሰላም እንዴት ናችሁ? ውድ ቤተሰቦቻችን በያላችሁበት ሰላምና ጤና ይብዛላችሁ። ዛሬ በሚኖረን የአንድነት ጊዜያችን ላይ ጤንነታችንን እንዴት መከታተል እንችላለን፣ እንዴት መከታተል አለብን የሚለውን አንዳንድ ነጥቦችን እያነሳን እናያለን። እንግዲህ ጤንነታችንን የመከታተል ኃላፊነት በእጃችን ያለ ነው። እኛ ራሳችንን ሁልጊዜ መከታተል መቻል አለብን። ሁሌ ስንከታተል እንግዲህ አንድ የምንጠቀመው ወይም መጠቀም ያለብን ነገር ምንድን ነው? ከትናንትና ዛሬ ለውጥ አለ ወይ? ለውጥ አለ ወይ? ያ ለውጥ ምን አይነት ለውጥ ነው የሚለውን መከታተል መቻል አለብን። ለውጥ ስላችሁ ምን ለማለት ነው? ትናንት ያልነበረ አይነት ድካም እየተሰማኝ ከሆነ፣ ትናንት ያልነበረ አይነት ሙቀት እየተሰማኝ ከሆነ፣ ትናንት ያልነበረ አይነት የምግብ ፍላጎት መቀነስ እየተሰማኝ ከሆነ፣ ትናንት ያልነበረ አይነት የሚዛን መጨመር እየተሰማኝ ከሆነ፣ ትናንት ያልነበረ አይነት የራስ ምታት እየተሰማኝ ከሆነ፣ ትናንት ያልነበረ አይነት እብጠት ሰውነቴ ላይ እየተሰማኝ ከሆነ እንደዚህ እና የመሳሰሉትን ነገሮች በመከታተል የጤንነታችንን ሁኔታ ማወቅ እንችላለን ማለት ነው። ከዛ ውጭ ግን አንድ 5 ነጥቦች አሉ። ጤንነታችንን ስንከታተል ወይም ሰው የሌላውን ሰው ጤንነት ሲከታተል የሚጠቀማቸው ነገሮች አንድ 5 ነጥቦች አሉ። አንደኛው የሙቀት መጠን ነው። የሙቀት መጠን ነው። የሙቀት መጠን እንግዲህ ሲጨምር ወይም በጣም ሲቀንስ ለተለያየ አይነት በሽታ እንደ ምልክት ይቆጠራልና የሙቀት መጠን የሰውነታችንን የሙቀት መጠን መከታተል መቻል አለብን። የሙቀት መጠን ሲለካ የሰውነታችንን የተለያየ ክፍል መጠቀም ይቻላል። በአብዛኛው ግን እንደ ሀገራችንም ብብት አካባቢ ላይ ቴርሞሜትር የሚባል መሳሪያ በማስገባት የሚለካበት መንገድ አለ ማለት ነው። ኖርማሉ የሰውነት ሙቀት መጠን ኖርማሉ ከ36 እስከ 37.5 በአብዛኛው ይሄንን ሬንጅ ይጠቀማል ማለት ነው። በዛ ሬንጅ ላይ ካለ ኖርማል ነው። ከዛ ከፍ ብሎ ከተገኘ የሆነ የበሽታ ምልክት ሊሆን ስለሚችል የሙቀት መጠን ልዩነት ካለ ሰውነታችንን መከታተል መቻል አለብን። በሙቀት የሚገለጹ ብዙ በሽታዎች አሉ። እንደ ወባ ያሉ፣ እንደ ታይፎይድ ያሉ፣ እንደ ኒሞኒያ ያሉት በሙሉ ትኩሳት ሊያመጡ የሚችሉ በሽታዎች ናቸው። ስለዚህ የሰውነታችን የትኩሳት መጠን ሁሌም መከታተል መቻል አለብን። ሌላኛው የምንከታተለው ምንድን ነው? የልብ ምታችን መጠን ምን ያህል ነው? የልብ ምት መጠን የተለያየ አይነት ስራ ስንሰራ፣ የተለያየ አይነት ሁኔታ ላይ ስንሆን የተለያየ ሊሆን ይችላል። ግን ስፔሻሊ ቁጭ ብለን የልብ ምታችን በጣም ከፍ የሚል ከሆነ ወይም ልባችን ሲመታ የሚታወቅብን ከሆነ፣ ኖርማል ሰው ልብ ምቱ ሲመታ አይታወቀውም። ግን ልብ ምታችን በጣም እየጨመረ ሲመጣ ወይም የልብ በሽተኛ እየሆንን ከመጣን ልባችን ሲመታ ያስታውቅብናል። ስለዚህ ልብ ምት አመታቱ እንዴት ነው የሚለውን ሁኔታውን መከታተል መቻል አለብን። ልብ ምት ፍጥነቱ ኖርማሊ ለአዋቂ ሰው ከ60 እስከ 100 ባለው ውስጥ ነው ኖርማል ነው የሚባለው ማለት ነው። ኦኬ። ስለዚህ ከዛ ቀንሷል ወይ ከዛ ጨምሯል ወይ የሚለውን ሁሌም መከታተል መቻል አለብን። እሱም ለተለያየ በሽታዎች ምልክት ሊሆን ይችላል። ሰውነታችን በሆነ በሽታ ሲታወቅ ልብ ምታችን ሊጨምር ይችላል ማለት ነው። ስለዚህ ለዛ መከታተል መቻል አለብን። ሶስተኛ የአተነፋፈስ ፍጥነት መጠን ነው። የአተነፋፈስ ፍጥነት የሚጨምር ከሆነ ለተለያዩ በሽታዎች ምልክት ሊሆን ይችላል። ኒሞኒያ ሲይዘን፣ ቲቢ ሲይዘን፣ የልብ በሽታ ካለ፣ አስም ካለ፣ ሌሎችም ብዙ በሽታዎች የአተነፋፈስ ፍጥነት እንዲጨምር ሊያደርጉ የሚችሉ ነገሮች ናቸው እና እነዚህን ነገሮች መከታተል መቻል አለብን። አራተኛ ላይ ያለው የደም ግፊት መጠናችን ምን ያህል ነው? የደም ግፊት መጠናችን ምን ያህል ነው? እንግዲህ እሱን በአብዛኛው ማወቅ የምንችለው በመለካት ነው። ወደ ጤና ድርጅቶች በመሄድ ማለት ነው። ኖርማል ሬንጅ የሚባለው የላይኛው ወይም ሲስቶሊክ የሚባለው
90 እስከ 120 ባለው ሲሆን የስረኛው ደግሞ ወይም ዳያስቶሊክ የሚባለው ከ60 እስከ 90 ባለው ውስጥ ኖርማል ነው። ከዛ ውጭ ከፍ የሚል ደም ግፊት ካለ ቤት መሸሽ አይጠቅምም ወይም መደበቅ አያስፈልግም። ተለክቼ ራሴን ማወቅ አልፈልግም የሚለው እምነትም ትክክለኛ አይደለም። መለካት ማወቅ ከፍ ብሎ ከተገኘ ደግሞ መድኃኒት የሚያስፈልግ ከሆነ መድኃኒት መውሰድ፣ በእንቅስቃሴዎች ኮንትሮል ማድረግ የምንችል ከሆነ እንቅስቃሴ ማድረግ። ከዛ ውጭ ደግሞ የምግብ ላይ ጨው መቀነስ፣ ቡና መቀነስ የሚባሉ ነገሮች አሉ። ወደፊት በብዛት እናያለን። ያ አስፈላጊ ከሆነ ወደዛ ለማሄድ ራሳችንን ማወቅ ግን ግዴታ ነው ማለት ነው። ተለክቶ ራስን አለማወቅ ፈውስ አይሰጥም ወይም መዳን አይደለም። አምስተኛ ላይ ማንሳት የምንችለው ደማችን ውስጥ ያለው የኦክሲጅን መጠን ምን ያህል ነው የሚለውን በፐልስ ኦክሲሜትሪ በሚባለው መሳሪያ በመለካት የኦክሲጅን መጠን ማወቅ ያስፈልጋል ማለት ነው። ስለዚህ ዛሬ የጤንነታችንን እንዴት መከታተል እንችላለን የሚለውን እዚህ ላይ አበቃለሁኝ። የሚቀጥለው ጊዜ በተለያየ አስፈላጊ ነው በምላቸው የጤና ሁኔታ መከታተያና መጠበቂያ መንገዶች ላይ ውይይት እናደርጋለን። አስተያየት ካላችሁ ታሳውቁኛላችሁ። መልካም ጊዜ ይሁንላችሁ። አመሰግናለሁ።